እናንተ ተመልከቱ ማለት ነው የመዳምን ጭካኔ። በዚህ ልክ ሰው ይጨክናል? የሀገሬ ልጆች እንዲህ አርጋ ባባን ከጥቅም ውጭ ያደረገችው ለሷም ለሸቃልትም ሳይሆን እንግዲህ ሸቃልትን ሞሽሞጧን ቆርጣ እንዲህ አድርጋ መሀል ሜዳ ላይ ያስቀረችው ማለት ነው። እውነት ለመናገር በጣም ያሳፍራል። እንደ ሴቶች ጭካኔ እኮ ይሄ ነው አይባልም። የሀገሬ ልጆች ሰው ይሄን ያክል ጭካኔ በባሉ ላይ እረ ምን ጉር ናችሁ? ምን ችግር አለው? ቆይ ቆርጣት ታስቀረው። እናንተ ስሙኝማ ማለት ነው። በባለፈው ሳምንት እንግዲህ ያው በተደጋጋሚ ዘንድሮ ቀናችን ነው አይዞን አብሽሩ እያልኳችሁ ነበርና ቀናችን ነው። አሁንም ቢሆን እንትኑ ድሉ እንደቀጠለ ነው። ግን ደግሞ እውነት እንዳይመስላችሁ እሺ። ከባባ ጋር ጋብቻ ለመፈጸም የምታስቡቶች ካላችሁ የፈለገ ያክል እሷ ፈቃደኛ እንኳን ብትመስላችሁ ከእሷ ጋር ከአንድ ቤት ሆናችሁ ጋብቻውን ለማስቀጠል ወይም የጋብቻ ስነስርዓታችሁን ለመፈጸም በጭራሽ እንዳታስቡት ማለት ነው የሀገሬ ልጆች። እሷ ለጊዜው ምናምን እሺ ምናምን ችግር የለም ብላ ልታስመስል ትችላለች። ግን እመኑኝ እሷ ከክፋቷ ወይም ተንኮል ከመስራት ወደ ኋላ አትልም ማለት ነው። ምንድነው ካላችሁኝ ይቅርታ እኔ ከየት እንደምጀምር ራሱ አላውቅም። ማለት ደስ ብሎኛል ነው ሁሉ ደስታ አጣጥመን ሳንጨርስ ዛሬ እንደዚህ ያለ ጉር ተፈጥሮ ሳይ እኔ በጣም እውነቴን ነው የምላችሁ ደንግጫለሁ። ሸቃሊት ራሱ ምን ያክል ወሽመጧ እንደሚበጠስ አስባችሁታል? እሰይ ከሰው ቤት ልወጣ ነው፣ እሰይ ከግርድና ወጥቼ፣ እሰይ እኔ ሞጉ ሊደርሰኝ ነው፣ መዳም ልሆን ነው፣ የልጅ እናት ልሆን ነው፣ እሰይ ትናንትና ሲያሽከረክረኝ የነበረው ባባዬን አሁን ባሌ አድርጌ ሊይዞ ነው ብላ ገና ደስታዋን አጣጥማ ሳትጨርስ እንደዚህ አድርጋ ለሰራተኛይቱም ለሷም ሳይሆን እንግዲህ መዳም ሰውየውን ከጥቅም ውጭ አድርጓል ባባል ማለት ነው። የሀገሬ ልጆች እንግዲህ ጉዳዩ እንዲህ ነው ማለት ነው። ግን ተው እውነት አይደረግም። ቆይ ልንገራችሁና ከዚያ ሌላውን ሄድበታለሁ። በዚህ አጋጣሚ እንዳልኳችሁ ከባባ ጋራ ያው ወደ ትዳር ለመግባት ያሰባችሁ በዝግጅት ላይ ያላችሁ ቶች ካላችሁ ከዚያ ቤቱ ናችሁ እንዳታገቡ እሺ። እሱ እናንተን ለማግባት ከፈለገ ለምን አንዲት ክፍል አትሆንም? የሰራተኛ ክፍል ይከራይላችሁና በነጻነት የምተኙባት ካልሆነ መዳም ቤቱ ናችሁ። እሷ ፈቅጃለሁ ችግር የለውም እኔ አርጅቻለሁ እኔ ደክሜያለሁ ባሌ ይደሰት ባሌ ሌላ ልጆችን ያፍራ ሰራተኛዬም ደግሞ እስከዛሬ አገልግላኛለች እስኪ ወጉ ይድረሳት ምናምን ብላ ብታሽ በለብላችሁ እውነት እንዳይመስላችሁ ጊዜያችሁንና ቀናችሁን እያመቻቸችላችሁ ነው ማለት ነው። ለምን ብትሉ ስንት አመት ሙሉ አብራት የኖረው ባሏ ላይ እንደዚህ የጨከነችበት አረረረረ ሀገሬ ልጆች ይሄ ከባድ ነው። እውነቴን ነው ብላችሁና አረተይ መዳም አረተይ አሁን ሌላውን ስራ ስታግዝሽ እኮ ሰይ የኔ ማር እያልሽ አረ ምስጋና ባታመሰግኝ ስራ እንድታግዝሽ አይደለ እንደ ሸቃላ የምትቀጥሪ ታዲያ ምን ችግር አለ? ይሄኛውንስ ብታግዝሽ ቆርጣ እኮ አታስቀረም። ሰው ይሄን ያክል ጭካኔ የሚያሳዝነው ነገር እኮ ወይ ሰራተኛቱን እንትን ባልሽ አጥሩ ቢያንስ ባልሽ ይተርፍሽ ነበር። አሁን እኮ ባባል ነው ከጥቅም ውጭ ያደረግሽው። ሰራተኛቱም ሳትጠቀም አንቺም ሳትጠቀሚ እሱም እንደጓጓ ማዳ ያስቀረሽው። ይሄ እውነት ለመናገር አረ በጣም የሚያሳዝን ያሳራኒ ያላቅም ብቻ እውነቴን ነው የምላችሁ። እንግዲህ ጉዳዩ ማለት ነው ሀገሬ ልጆች ባባ ሁለት ሚስት ያገባል ማለት ነው። መዳም አለች። ከመዳም ሌላ ሴት ሲያገባ እንግዲህ መጀመሪያ ሲያገባ ዝም ብላ የነበረችው ወይዘሪት መዳም በኋላ እንግዲህ ቅናት መጣባት መሰል አላቅምና እንግዲህ መግቢያ ላይ እንዳያችሁት ፎቶውን ተመልሳችሁ ማየት ትችላላችሁ በደንብ ማለት ነው አልታያችሁ ካለ ከዚያ ባባ ካገባ በኋላ መዳም በቃ የቅናት ስሜቷን መቆጣጠር ሲያቅታት ምንድነው ማድረግ ያለብኝ መፍትሄው ምንድነው እንዴት ልሁን እንዴት ትላለች ማለት ነው። ወይኔ መዳም በባሏ ላይ እንዲጨከነችን የምታገኝ ምን ልታረገኝ እንደሆነ አስቡት። እውነቴን ነው የምላቸው የሀገሬ ልጆች። ከዛማ ላቸዋለሁ ወይዘሪት መዳም አወረደች አወጣችና እንግዲህ ሰራተኛ ወይም ሸቃሊትን የምታጠቃበት ሁኔታ ማለት የባባን አዲሷ ሚስቱን የምታጠቃበት ሁኔታ ውስጥ አልተመቻችላትም ይመስለኛል አላቅም። እሷን በእጇ ማስገባት ስላቃታት ስለዚህ በእጅ በቀላሉ ማግኘት የምችለው ወይንም በቀል የመወጣት የምችለው ከሱ ላይ ብቻና ብቻ ነው ብላ ታስብና ከባባዬ ጋር ማለት ነው። ባባዬ እንግዲህ እንደተለመደው እንደሆነም ባባዬ እንደው አላህዬ እንደው አፍ ያድርግ ሌላ ምንም ማለንም እንደው ሻው ቁስል ያድርግልህ። እንዴታችን ሁሉ ተጎርቶ ይሆን አላቅም ብቻ እንዴት ተሸፋፈነ ነው ከላይም ከታችም እንደው የትኛው ጋር እንዳበሰለው ህመሙ ቁስሉ አላቅም። እናማ ወይዘሪት መዳም ምን አድርጌ ነው ይሄን ሰውዬማ መበቀል የምፈልገው? እንዴት እኔ በህይወት እያለሁ እንዴት ቆሜ እያለሁ በእኔ ለሌላ ሴት ያገባል ትልና በቃ በጣም ትናደዳለች። ነገሯን በውስጧ ትይዛለች፣ ታወርዳለች፣ ታወጣለች። ምንድነው ማድረግ ያለብን? መፍትሄው ምንድነው አላለችም። ልትፈተውን ብትል መፍታትማ የለብኝም ፈትቼማ ልገላገልም ፈትቼማ ለግሏማ አላስረክባትም ትልና ስለዚህ ለኔም ቢሆን ይቅርብኝ እስከዛሬ ተጠቅሜ ያለው እሷንም ወሽመ
ሽምጧን ልቁረጣት እሱም እንደጓጓ ይቅርትልና ወይዘሪት መዳም ባባ እንግዲህ ሀገር ሰላም ብሎ ከስራ ሲመለስ ስራ ውሎ እንደተለመደው ከስራ ሲመለስ መዳምዬ ቤቷን አጸዳታ ምግቧን ሰራርታ መጣህልኝ ወይ ባሉካዬ ብላ በደስታ ተቀብላ የምታፍነከንከው የእስከ ዛሬቱ ሚስቱ ዛሬም እንደለመደው እሱ መስሎት ከስራ ውሎ ክው 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 እያለ ወደ እሷ ሲመጣ አዲሲቱ ሚስቱንም እያሰበ ከዛ በኋላ ወይዘሮ መዳም የድሬቱ ሚስቱ ናቅ መስለዋለች ማለት ነው። ምን ብታደርገው ጥሩ ነው መሰላችሁ? እንዳያችሁት እንግዲህ ባባ ከጥቅም ውጭ ሆኖ ተጠቀላሎ ተሸፋፍኖ ምን ያልተደረገበት ነገር የለም። አሁን የሚገኘው ሐኪም ቤት ላይ ነው፣ በሕክምና ነው ማለት ነው። በጣም ስለተጎዳ እንዳያችሁት ፊቱ የለ፣ ታችኛው ሰፈር የለ፣ ላይኛው ሰፈር የለ፣ ሽፍንፍን ተደርጓል ማለት ነው። እና እንዳልኳችሁ ያችን ሴቷን ያገባትን ሴት ብቻ ብትበቀል ችግር የለውም። ያው እሷ ወንጀለኛ ትሆናለች፣ ትታሰራለች እና ታስራ ስትፈታ ቢያንስ ባባ ማግኘት ትችል ነበር ማለት ነው። አሁን ግን በቃ ሁለተኛ ማየት አልፈልግም ያለች ይመስል ባባ ከሙሉ ሰውነቱ ላይ እንዳለ የፈላ ዘይት ደፋችበት። ወላይ ከምሬ ነው ብላችሁ እየቀለድኩ አይደለም። እሺ ቀስ ብዬ ነገርኳችሁ፣ የዩቱብ ህግ ስለማይፈቅድ ነው። እሺ የፈላ ዘይት ደፋችበት ከባባ ከመላ ሰውነቱ ላይ። ለምን ሁለተኛ ሚስት በእኔ ላይ ታገባለህ ብላ ማለት ነው። እና እሱ እንዳያችሁት በጣም ተጎድቶ ከጥቅም ውጭ ሆኖ አሁን ሙሉ በሙሉ የሚገኘው ሐኪም ቤት ነው። ከላይኛው ሰፈር እስከ ታችኛው ሰፈር ተሻሽጎለት እየታከመ ነው ያለ። እና ሴቶች በዚህ ልክ ጨካኝ አትሆኑ፣ ጥሩ አይደለም። ምክንያቱም ቆርጣት ታስቀርባችሁም እንዴ። አሁን እኮ ከጥቅም ውጭ ሆነ ሰውየው ግን ቢያንስ ቢያገባ ችግር የለውም። ከሷም ሲመጣ ያደርጋል፣ ከአንቺም ሲመጣ ያደርጋል። ይህን ያክል ጭካኔ ምንድን ነው? አሁን ለሱም ሳይጠቀም ለአንቺም ሳትጠቀሚ ያችኛቱን አዲሱ ሚስቱ ምንጥሏን ቆርጠሽ ወሽመጦን ነው ወሽመጧን ቆርጠሽ መሀል ሜዳ ላይ አንቺም ደግሞ በህግ ተጠያቂ ነው የምትሆኝ መዳምዬ። እና ለማንኛውም እኔ ስለ መዳም አይመለከተኝም። ያሳዘነችኝ ያች አዲሲቱ ሚስቷ ናት። እናማ ሸቃሎችዬ እንደዚህ አለ እንዲሁ ከነባባ ጋር ወደ ትዳር ዓለም ልትገቡ ስትሉ አደራችሁን እሺ፣ ጥንቃቄ በተሞላበት መልኩ ነው መሆን ያለበት። እንዳትዘናጉ። ለጊዜው ኧረ ችግር የለም ምናምን ብላ እንኳን ሳቅ ብላ እንኳን ብታስመስልላችሁ ወረራ አስባችሁታል እንዴ? ለባሏ ያራራች ስትውል እናንተ አትራራ። ምን መቼም ለእናንተ የማልሆነው የማልገባበት የማልፈነቅለው ድንጋይ የለምና ሸርጎዳ ከባባ ጋር እየተጀናጀኑ ላሉ ሸቃሎች አድርሱልኝ። ባይገባስ ቢቀር ኧረ ድህነት የማረኝ። ኧረ እንዲሁ ጎመን በጤና ብሏል ያገረ ሲሆን እንደዚሁ በዚች በሰራተኛ ደሞዝ ይኖራለሁ። ሰራተኝነቴን ያሳጣኝ እናቴ። ገና አረባ ገባለሁ፣ ገና ባባና ገባለሁ ብዬ እናቴ ለሱም ጦስ ሆኜ እኔም ደግሞ እድሜን በሰው ሀገርማ ከማሳጥር ቢቀርስ እናቴ። ኧረ ብቻ ከባድ ነው ያገሬ ልጆችና። እስኪ እናንተ ብትሆኑ ምን ታደርጋላችሁ? በነገራችን ላይ ማለት ነው ባላችሁ በእናንተ ላይ ሁለተኛ ሚስት ቢያገባባችሁ እናንተ ምች መዳም የወሰነችውን ውሳኔ ትወስናላችሁ ወይስ አትወስኑ? እስኪ ንገሩኝ። አልወስንም። ልፈተው ግን እችላለሁ፣ እውነት ለመናገር ማለት ነው ልፈተው እችላለሁ እንጂ ግን ደግሞ ስትናደዱ እኮ ከባድ ነው። ኧረ ላደርግ ሁሉ እችላለሁ፣ አይታወቅም። አይ ማለት ሁኔታው ካናደደኝ ምናምን አው ከባድ ነው እውነት ለመናገር ማለት ነው። ግን ኧረ አላህዬ እንደው እንደዚህ ካለ ነገር ጠብቀኝ። እንደው አላህዬ ባሌው ሁለተኛ ሴት ሊያይ ሲል እንደው አንተ አይኑን ሽፍን አድርገህ ወደ እኔ ዘወር ሲል አይኑን ግልጥ አድርግልኝ ነው። ሌላ ነገር አለ ለምን ብትሉ በሱ ላይ እርምጃ በወስድም ዙሮ እኔም ተጠያቂ ሆንና ማረሚያ ቤት ገብቼ ነው በሰብሰው ዙሮ እኔ ማረሚያ ቤት ስገባለት እሱ በነጻነት ሸሸገዳሚ ይላል በሉ። ሁለተኛ ደግሞ እንደዚህ አድርጌ ካቃጠልኩት ከዳነ በኋላ መጀመሪያ ሳገኝ የነበረውን አይነት አገልግሎት አላገኝ እችላለሁ። ሶ እንዲሁ ሌላ ሴት ሊመለከት ሲል አይኑን ወርልኝ ነው ብሎ። እናንተ ምን ትላላችሁ? እስኪ ኮመንት ላይ አስቀምጡ።